ደኛል ብለሽ ነው የምታስቢው አንቺ በዛ ሰዓት ስለሚወደኝ ነው እንደሚያደርገው ብለሽ ነው የምታስቢው? አላውቅም እንደዛ ብዬ አስባለሁኝ አንዳንዴ። ግን ደግሞ የሚወድሽ ሰው የዚህን ያክል እኮ ያሰቃይሽ። ብዙ ጊዜ በጥቃት ውስጥ ያሉ የሚደበደቡ የሚመቱ ሴቶች ስለሚወደን ነው ፍቅሩን እየገለጸ ነው ብለው ያስባሉ ስለሚባል ነው። እኔ በዚህ አላምንም። ገባሽ? እኔ የሚወደኝ ቢሆን የሚያፈቅረኝ ቢሆን አይደለም እንደዚህ አስተኝቶ ሊደበድበኝ እንደፈለገ ሊረግጠኝ እንደፈለገ ምራቁ ሊተፋብኝ ይገርም በጥፊ እንኳን የሚመታኝ አይመስለኝም። እስከማምነው እኔ እንደዛ ብያስ እውነታውም እሱ ነው። አቅም ስለሌለኝ ነው መሄጃ ስለሌለኝ ነው ቁጭ ብዬ የኖርኩት 1 አመት ከምናምን ያክል እንጂ እንደዚህ አምኜ አልነበረም። እና መጨረሻ ላይ እንደዚህ ገልሻለሁ እንደዚህ ምናምን አይነት ዛቻ ሲያበዛብኝ ወደ ፖሊስ ነው የሄድኩት። ከዛ በፊት ለአባቱ ደወልኩለት። አባትዮ መጣ፣ ቄስ ይዞ መጣ ምናምን። ለአባትየው ሊገለኝ ነው ብለሽ ነገርሻቸው? አዎ ነገርኳቸው። ሊረዱኝ አልቻሉም። እንደውም እንደዚህ ቄስ መጦ 2 ቄስ እንደዚህ ቁጭ ብለው ቄሶቹ ጓደኛው ቁጭ ብሎ ምናምን አባትዮ ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አለኝ። ይወዱኛል እናትና አባትዮ እንደዛ ሲሉ አባትዮ ልጁ እሱ ደግሞ ቤተሰቦቼ ጋር በቃ ልታጣይኝ ነው አይደል? አባቴ ጋር ልታጣይኝ ነው አይደል? ህይወትሽ እንደማበላሽ ወቂ። አባቴ እዚህ ጋር ተጣልቶኝ ትቶኝ ቢሄድ ህይወትሽን እንደምነጥቅሽ ወቂ ምናምን ሲለኝ እሺ ብዬ ታረኩኝ። አልፈልግም ልጃችሁን ይዛችሁልኝ ሂዱ፣ እኔ ብቻዬን ነው መኖር ፈልግ ምናምን ብለው ሊረዱኝ አልቻሉም። በጣም ነገር መስቀል ይዘው መጡ። አትጂ ተደብድበሽ ኑሪ ነው ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። እዚህ በኋላ አይመታሽ በመስቀል ምሏል አይነካሽም በጭራሽ ምናምን ነው። ቄስ ቁጭ ብሎ ያለኝ አማራጭ እሺ ነው። እሺ ብዬ ተስማማሁ። 2 ቀን 3 ቀንም አልቆየም ሲደበድበኝ። እንደ ሴቶቹ በጥፊም አይደለም ይመታኝ። እግዚአብሔርን አስተኝቶ ነበር በርግጫ የሚደበድበኝ። ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ። የሰፈር ሰዎች ይሰበስባሉ። ምን ያድርጉ? ደሞ ጀመራቸው ነው የሚባለው። ደሞ ጀመራቸው። ቆይተን ያን ሁሉ ነገር አሳልፌ በቃ ህይወቴን ከማጣ ያለኝ አማራጭ ህግ ነው። ወደ ህግ ልሂድ ብዬ ወደ ፖሊሶች ሄድኩኝ። ነገርኳቸው። ስብሰባ ላይ ነበሩ። በመጀመሪያ ቀን ሲሄድ አልነበሩ። ቀጣይ ቀን ተደዋውለው ስብሰባ ላይ ነበሩ። ጠብቂ አሉኝ። ስልኬን ሰብሮት ነበር። ስልክ አልነበረኝም። ሄድኩኝ። ሰፈር ላይ ጠብቂን አሉኝ። ፖሊሶች እስኪመጡ ለትንሽ ደቂቃ ነው የቀደመኝ። እንመጣለን ጠብቂን እናመጣዋለን ምናምን ብለውኝ ስልካቸውን ጽፈው ሰጡኝ። ጋሽ አስማማው ይባላሉ። የ6ኛ ጣቢያ ፖሊስ ናቸው። ጠብቂን አባሎች ጋር ሰብስበን እንመጣለን ብለውኝ እነሱን እየጠበቅኩኝ እያለ ነው ሰፈር ላይ አባይነሽ ትባላለች አያገኘችኝና ነይ አንዴ ፈልግሽ ነው ምናምን ብላ ልጅ ይዛ መጣች። ከጓደኛዬ የፀጉር ቤት ጋር ነበር ቁጭ ብዬ ነበረ። አልመጣም አልፈልግም ምናምን ስላት ነይ አንዴ ልጅ ይዤ አላሳዝንሽም እንዴ ምናምን አታከብሪኝ ምናምን ስትለኝ እሺ ብዬ ከሷ ቤት ገባሁኝ። ምናችሁ ነች? ወይም ደግሞ ጎረቤት ነች? ጎረቤት ነች። አንድ ግቢ ውስጥ? አይ አይደለም፣ እኛ ተከራይተን ከምንኖርበት ጎን ነው የነሱ ግቢ እና ባሏ አሌክስ ይባላል። ከነሱ ቤት ገባሁኝና ልጁ መጣ። ከመጀመሪያው ነው ቤት ግቢ ቤት አትመጭም ወይ ምናምን ሲሉኝ ግቢ ከኔ ቤት አልገባውም ፈርቼ ማለት ነውና ከዛ ገባሁኝና ለመኑኝ ሽማግሌዎቹ ተሰብስበው ለምን አትታረቁም ለምን አትስማሙ ምናምን ሲሉኝ እኔ አልፈልግም በቃኝ ከዚህ በኋላ እየደበደበኝ እያሰቃየኝ መኖር አስጠልቶኛል በቃኝ ምናምን ስል እሱም ከነሱ መሃል ሆኖ ለመነኝ እና አልፈልግም ፍቅረኛሽ ማለት ነው እና አንዴ ውጡ እስኪ ላናግራት አላቸው እነሱ እዛው ሰዎቹ ቤት ውስጥ እና እሱ ጩቤ ይዞ ነበር ለካ ተዘጋጅቶ ነበር የመጣ። እኔም ግፋቢል ቢመታኝ ምናምን ነው ብዬ አሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ በቃ ብቻቸውን ያወራሉ ይስማማሉ ብለው ትተውን ወጡ። ሶፋ ላይ ነበረ ቁጭ ብዬ ነበረ እና እንደመጣ እዚህ ጋር ነው
እንትን ያለኝ እዚህ ጋር ሳመኝ አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፊያው ወደዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው የያዘኝ። እንደዚህ ነው